Grade 8 Mathematics. Application of rational number in calculating interest and loan የሚለውን በዚህ ቪዲዮ እናያለን። Application of rational numbers in calculating interest and loan. rational numberን በመጠቀም እንዴት ኢንትረስት እና ሎንን ሪል ወርልድ ላይ ወይም በስራ ዓለም ላይ ማየት እንችላለን። rational numbers fraction, decimal, percentages are essential in financial calculation involving interest and loan. rational number በፍራክሽን መልክ፣ በዴሲማል መልክ፣ በፐርሰንቴጅ መልክ በፋይናንስ ሂሳብ ስራዎች ላይ ወለድ እና ብድር በመስጠት አገልግሎት እንጠቀማለን። here how they are applied እንዴት እንደምንጠቀም እናያለን። አንደኛው ኢንትረስት ሬት as rational number ኢንትረስት ሬትን የወለድ መጠንን በራሽናል ነምበር መግለጽ፣ ከዛ ሲምፕል ኢንትረስት፣ ከዛ ኮምፓውንድ ኢንትረስት እና ሆይ ራሽናል ነምበር የሚለውን ጉዳዮችን እናያለን። ኢንትረስት ሬት as a rational number ኢንትረስት ሬት are given as percentage ኢንትረስት ሬቱ የሚገለጸው በፐርሰንቴጅ ነው። ለምሳሌ 8% ፌር አኑዋል ብንል percentage is a rational number percentage ምንድነው? rational number ነው። 8% እኩል ይሆናል 8/100 ወይም 2/25 ይሆናል 0.08 ጋር ነው ማለት ነው። 8% ወደ ፍራክሽን ተቀየረ፣ ከፍራክሽን ወደ ዴሲማል ተቀየረ ማለት ነው። in formulas convert percentage to decimal or fraction before calculation. Interest is extra money you pay for borrowing money or extra money you earn from lending or saving money. ያው ኢንትረስት ወለድ ማለት ተጨማሪ ክፍያ ለተበደርክበት ገንዘብ መክፈል አሊያም ደግሞ ተጨማሪ ገንዘብ ካበደርከው ሰው ማግኘት ወይም መቆጠብ ይባላል ማለት ነው። simple interest is calculated only on the original principal, the initial loan or deposit. simple interest ማለት መጀመሪያ የተበደርነው ወይ ዲፖዚት አድርገን ባስቀመጥነው ሂሳብ ላይ የተመሰረተ ወለድ አከፋፈል ነው ማለት ነው። the interest amount is stays the same each year ያው ወለዱ የሚወልደው በየአመቱ ተመሳሳይ ነው። if rate and time are constant ታይሙና ሬቱ ኮንስታንት በሆነ መልክ ፎርሙላ ለሲምፕል ኢንተረስት ፎርሙላው ምንድነው? SI እኩል ይሆናል ሲምፕል ኢንተረስት ለማለት ነው። SI እኩል ይሆናል P ታይም R ታይም T ኦቨር 100 ነው። P ምንድነው? ፕሪንሲፕል ወይም ሎን አማውንት ወይም ዲፖዚት ማለት ነው። R ምንድነው? ሬት ፔር አኑዋል as a rational number ነው የሚጻፈው። T ደግሞ ታይም ኢን years ኤግዛምፕል P 5000 እንበል፣ ሬት ደግሞ 12% እንበል። ያ 12% ማለት 12/100 ማለት ነው። ያ ማለት 3/25 ጋር እኩል ነው። ታይም ደግሞ 2 years። ስለዚህ እነዚህ ቁጥሮችን በላይ ባለው SI እኩል ይሆናል P ታይም R ታይም T ኦቨር በ100 ቦታ ስናስገባ ፕሪንሲፕል 5000 ሲባዛ ሬቱ ስንት ነው? 12 ነው። 12% ነው። ታይም 2 year ነው ኦቨር 100 እናደርጋለን ማለት ነው። 5000 ሲባዛ 12 ሲባዛ በ2 ስንት ነው? 24 ነው። 24 ሲባዛ በ5000 12000 ነው። ሲካፈል ለ100 1200 ነው። ስለዚህ አንድ ሰው 5000 ብር ቢያበድር ወይም ዲፖዚት ቢያደርግ ለሱ የሚወልደው ወለድ 1200 ነው። ስለዚህ ከዋናው እሱ ከተበደረው ወይም ዲፖዚት ካደረገው ከ5000 ብር ጋር 1200 ብንዘምር ስንት ነው? 6200 ብር ዲፖዚት አንድ ሰው አድርጓል ወይም 1600 ብር 6200 ብር ተበድሯል ማለት ነው ከሆነ ያካል በዚህ መልክ ይመልሳል ማለት ነው።
The result is expressed as decimal in money 1200.00 compound interest መጀመሪያ simple interest አይተናል። አሁን compound interest እና interest is calculated on the principal plus any earned interest ወይም interest on interest። compound interest ማለት ደግሞ ፕሪንሲፓል መጀመሪያ በፕሪንሲፓል ላይ ያገኘነው ኢንተረስት አለ እሱን በመደማመር የምንሄድበት ሂደት ማለት ነው። ኤ እኩል ይሆናል ፒ ታይም ብራኬት 1 ፕላስ አር ኦቨር 100 ሬስት ቲ እንላለን። ፓወር ኦፍ ቲ ማለት እንችላለን። ሄር አር ኦቨር 100 is rational number ነው for half yearly or quarterly compounding. R and T are adjusting using rational factors. R over 2 or T time 2. Example P 5000 ነው R 12% ነው time 2 year ነው so በዛ ቦታ ቁጥሮችን አስገብተን ስናይ 5000 በፕሪንሲፕል ቦታ አስገባን ሲባዛ ቅንፍ 1 ሲደመር 0.12 ማለት ነው። 0.12 ማለት 12 ሲካፈል ለ100 ማለት ነው። ከዛ 0.12 ይመጣል። ከዛ ሬስት 2 እናደርጋለን። 2 ምንድነች? ይር ነች ማለት ነው። ሶ 5000 ሲባዛ 1 ሲደመር 0.12 ማለት 1.12 ነው። ሬስት 2 እናደርጋለን። ከዛ 5000 ሲባዛ 1.1 ሬስት 2 ማለት 1.2544 ነው። በዛ 5000 ሲባዛ 1.2544 ስንት ነው? 6272 መጣ ማለት ነው። ስለዚህ ኮምፓውንድ ኢንተረስቱ ስንት ነው? 6272 ነው። ይሄ ፕሪንሲፓሉ መጀመሪያ የወሰድነው ብድር የወሰድነው ወይም ያስቀመጥነው 5000 ነው። ከዛስ በኋላ ኢንተረስት ያገኘነው 6272 ሲቀነስ 5000 ስንት ነው? 1272 ብር ትርፍ አግኝተናል ማለት ነው። ስለዚህ ሲምፕል ኢንተረስት ይሄን ቁጥር ወስደን እነዚህ ፕሪንሲፕሉንም ኢንተረስቱንም ሬቱንም የሩንም ወስደን ስንሰራ የመጣው 6200 ነው። ይሄኛው ደግሞ በኮምፓውንድ ጊዜ 6272 ነው የመጣው። በእነሱ መካከል ያለው ልዩነት በኢንተረስት እና በኮምፓውንድ መካከል የ72 ብር ልዩነት አለ። ራሽናል ነምበር ለምን ራሽናል ነምበር እንጠቀማለን? መኒ አማውንት አር ፋናይት ዴሲማል ያው ቁጥር በነጥብም ይገለጻል እንዲሁም በሆል ነምበርም ይገለጻል ማለት ነው። ኢንተረስት ካልኩሌትድ ሪኳየር ኤግዛክት ፍራክሽን ቱ አቮይድ ራውንዲንግ ኢረር ያው ወለድ የማጠጋጋትን ስህተት ለመቅረፍ ሲባል ፍራክሽንን ይጠቀማል ማለት ነው። በሌጋል ፋይናንሻል ኮንቴክስት ላይ ወለድ በሚሰራበት ጊዜ ነጥቦችን በመጠቀም የሂሳብ ስራዎችን ያካሂዳል ማለት ነው። ባንክ ዩዝስ ራሽናል አርትሜቲክ ባንኮች ይጠቀማሉ። ዴይሊ ኢንተረስት እኩል ይሆናል ሬት ኦቨር 365 as a fraction to compute exact interest ትክክለኛውን ኢንተረስት ለማወቅ ባንኮች ራሽናል ነምበር ይጠቀማሉ። ከዛ ሎን ኢዝ መኒ ያው ብድር ማለት ገንዘብ ሊሆን ይችላል፣ ሌላ ቁሳቁስ መኪና ወዘተ ማለት ነው። አንድ ሰው ወይም አንድ ካምፓኒ የሚወስደው ነገር ነው። በስምምነት ያንን ገንዘብ ይመልሳሉ እንዲሁም ከተጨማሪ ገንዘብ ጋር ይመልሳሉ ብሎ ተስማምቶ የሚወስደው ገንዘብ ነው።